ይህ አዋሬ ተረክ ነው። አዋሬ ተረክ የአዋሬ ሚዲያ አካል ነው። በአዋሬ ተረክ በሳምንት 3 ቀናት ያክል ማለትም ማክሰኞ፣ ሐሙስና ቅዳሜ የተመረጡ ክላሲካል የኢትዮጵያ ስነ ጽሑፍ ሥራዎች ይቀርቡበታል። ለማንበብ ጊዜ ላጠራችሁ ምርጥ ትረካዎችን ከአዋሬ ተረክ። አዋሬ ተረክ የአዋሬ ሚዲያ አካል ነው። ኤሊን ድንጋይ ያለበስክ። ድርሰት ስብሐት ገብረ እግዚአብሔር። የአሮጊት ድምፅ ተመልከት፣ አንተ ሰው ተመልከት፣ ወደ ኋላ ተመልከት አላቸው አቶ ወንዳፍራሽን። ዘወር ብለው ቢያዩ ግፊያ ጥድፊያ ነው መንግሥተ ሰማያት ለመግባት። የአቶ ወንዳፍራሽን ታላቅ ወንድም ጋሸ መላኩን ሰዎች እየቀደሟቸው ያልፋሉ። ጋሸ መላኩ በንዴት አቶ ናደው አንጋደደው ብለው ጮኹበት። ሳያይ ረግጧቸው ያለፈው አንካሳ ሰማዕት መሳይ ሳይሰማቸው አለፈ። ስንቱ ጉድ አለ እናንተ! ራስ አልፊን ጾመናል፣ ጸልየናል፣ መጹተናል እያሉ እያጉረመረሙ እየተጓሸሙ ትልቁ በር ደረሱ። ጋሸ መላኩ መዝገብ አንባቢዎች አትገባም አሏቸው። ምን ነዋ? ልጅህ ረግሞሃል። ምን አባቱ ቆርጦት እንጂ አባቱን እኮ። ቀስ አትሳደብ፣ ልጄ ዲዳ ነው። ምን ብሎ ረገመኝ? መሬት አትቀበልህ ፈጣሪ አይማረህ ብሎ። ዲዳ ነው እያልኳችሁ እናውቃለን። ዲዳ ነው፣ ደንቆሮም ነው እኮ። እንዴት አባቱ ብሎ ረገመኝ? እሱ አዝኖ አለቀሰ። አዋቂዎች ሐዘን ለቅሶውን ወደ ቋንቋ ተረጎሙት። መልአክ በመዝገብ አሰፈረው። ሐሰት ሐሰት! ይሄ ደፋር! ያዘው ጣለው አሉና ይዘው ከገደሉ አፋፍ ወደ ገሃነም ቢወረውሯቸው ጋሸ መላኩ እያሉ እየጮኹ ሲወድቁ 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 ብንን ብለው ነቁ። አቶ ወንዳፍራሽ እኒ ፍራሽ አዳሽ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ከሄደ ከሰይጣን አሉ አቶ ወንዳፍራሽ እያማተቡ በሌሊቱ በውድቅቱ እንደ ተጋደሙ ስለዚህ ሕልም እያሰቡ ረጅም ጊዜ ቆዩ። ወንድማቸው ጋሸ መላኩ ከሞቱ 7 ዓመት አልፏቸዋል። ዛሬ መምጣታቸው ምን ይባላል? ደግሞስ የምን ዲዳ ልጅ ነው እሱ? ጋሸ መላኩ አልወለዱ ምን ማለት ነው? እንዲህ እያሰላሰሉ ቀስ በቀስ እንቅልፍ ሸለብ እያደረጋቸው ገና ጨርሶ ሳይወስዳቸው ሌላ ሕልም ድቅና ለከፊታቸው። ጋሸ መላኩ ባህታዊ ሆነው ከስተው መንምነው አጥንት ብቻ ቀርተው በዘንጋቸው ወደ ዋሻቸው በኩል እየጠቆሙ ና ልንገርህ ወንዳፍራሽ አሏቸው። አቶ ወንዳፍራሽ ፈርተው እምቢ ሊሉ ፈለጉ። ጋሸ መላኩ እየጎተቱ ወደ ዋሻው አስገቧቸው። ዋሻው ውስጥ እንደገቡ አሁንም የአሮጊት ድምፅ ስማ፣ አንተ ሰው ስማ፣ ወደ ኋላ ስማ አላቸው። ፈጣሪም ሴት ልጁን ሕይወትን ለሞት ዳረለት፣ ሞትም ሰይጣንን ሚዜ ሁኝኝ አለው። እርጅና ጨምዳዳፉን እያጣመመ ወደ አቶ ወንዳፍራሽ በኩል ሲመጣ አቶ ወንዳፍራሽ ሊሸሹ ዘወር ቢሉ ጋሸ መላኩ የዋሻውን በር በትልቅ ድንጋይ ድፍን ሲያደርጉባቸው እርጅና ሊይዛቸው እጁን ሰደድ አድርጎ አፈፍ ሲያደርጋቸው ብንን አሉ። አሁንም ከእንቅልፋቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እክሂደ ከሰይጣን። አቶ ወንዳፍራሽ ሌላ ሕልም እንዳያዩ ፈሩ። ተነስተው ወደ ቤተ ክርስቲያን ሄዱ። ከቅዳሴ በኋላ ወደ ቤታቸው ሲያዘግሙ ድንገት ድንግጥ አሉ ስለሰሙት ያንን የአሮጊት ድምፅ። በሕልማቸው አንተ ሰው ተመልከት፣ አንተ ሰው ስማ ያላቸውን ድምፅ አሁን በእውናቸው ስለሰሙት ደነገጡ። የጀመሩትን እርምጃ ሳይጨርሱ መሃል ቤት ድርቅ ብለው ቀሩ። የአሮጊት ድምፅ በዝግታ በቀስታ እንዲህ ይላል። ኤሊን ድንጋይ ያለበስክ፣ ዕውር አሞራ ምትመግብ አምላክ፣ ዮናስን በዓሣ ሆድ ውስጥ ያኖርክ የጠበቅክ አምላክ፣ እኔን ሳለሁ አትለኝም ወይ? ምሳዬን አትልልኝም ወይ? አቶ ወንዳፍራሽ በፍርሃት እየተርበተበቱ ወደ ድምፁ በኩል ዘወር አሉ። ከስልክ እንጨት ሥር አንዲት አሮጊት ቁጭ ብሎ ይለምናሉ። ዕውር ናቸው። የኃላፊ አግዳሚውን ኮቴ ሲሰሙ ስለ ማርያም ስለ መብርሃን ይላሉ ጮክ ብለው። አቶ ወንዳፍራሽ ቀስ ብለው ከመንገድ ወጥተው አሮጊቷ አጠገብ ቆሙ። ኃላፊ ሳይኖር አሮጊቷ እንደገና ፈጣሪን በዝግታ ሲያነጋግሩት ይቆዩና ሰው ሲያልፍ ሲሰሙ ጮክ ብለው ስለ መብርሃን ጻድቃኖች ማርያም አለው ትበላችሁ እምዮቼ ስላዛኝቷ
ይላሉ። ሰው በማያልፍበት ጊዜ ደግሞ ፈጣሪ እንዲሉታል። ኤሊት ድንጋይ ያለበስክ ዕውር አሞራ መጋቢ፣ ጫጩት በእንቁላል ውስጥ ያሰፈርክ እኔንስ ረሳኸኝ ወይ? ስጠራሃለሁ አትለኝም ወይ? አቤት ባይ ስጠይ ባይ በዛብህ ወይ? ስለ ማርያም ትለመናችሁ ጻድቃኖች ሲሉ አቶ ወንዳፍራሽ ኪሳቸው ገቡና መጀመሪያ እጃቸው የያዛትን ፍራንክ አወጡ። ስሙኒ እንኩማማ ድንግጥ አሉ አሮጊቷ። የተዘከራቸው ሰው አብሯቸው የቆየ መሆኑ ተሰማቸው። እጃቸው ስሙኒውን አወቀው። ዝም ብለው ቆዩና ማነህ አንተ አሉ በለስላሳ ድምጻቸው። ዝም አሉ ወንዳፍራሽ። ማነህ አንተ እንኩ ብለህ ስሙን የሰጠኸኝ? እኔ ነኝ። እዚህ ቆሜ ሰማሁት ነበር። ሰማኸኝ? አሉ ለብቻቸው እንደሚያሰላስሉ አይነት። እንዴት ነው እዚህ የደረሱት? አቶ ወንዳፍራሽ አሮጊቷ አጠገብ ድንጋይ ላይ እየተቀመጡ የጧት ፀሐይ ደስ ይላል። አይ ልጄ፣ የኔማ ታሪክ እንደ ተረት ነው። እስቲ ንገሩኝ። ይኸውልህ 7 ወለድኩና 7ቱም ሞቱ። 8ኛ እንደወለድኩ አዋቂ ቤት ሄድኩ። አዲስ አበባ የሚሉት ሀገር ሂጂ፣ እዚያ ሞት የለም አሉኝ። አንድ ቀን ሳሉል ስንቄን ጨርቄን ሳልል ተነሳሁና ወደ አዲስ አበባ በመንገዴን አቀናሁ። ሞት እንዳይደርስብኝ፣ ልጄን እንዳይወስድብኝ ሲሄድ ሰንብቼ ሲሄድ ከርሜ ምግቤንም መጠጊያዬንም እየለመኑ ሲሄድ ከርሜ ሰኔ ሚካኤል ከሀገር የወጣሁ ለህዳር ተክለ ሃይማኖት አዲስ አበባ ገባሁ። እንዳሉትም አዲስ አበባ ሞት የሌለበት ሀገር ሆነና ልጅ አደገልኝ። እንጨት ከጫካ እየለቀሙ ጠላም ከገብስ እየጠመኩ እንጀራውንም በጉልት እየሸጥኩ አሳደግኩት። ሰው ሆነ፣ ለሰው ወግ ደረሰ፣ ሚስት አገባ። ከዚያስ? ዋ ልጄ፣ እዚያማ ሚስት ሳትፈልገ የቀረቻ። እንግዲህ ምን ልረባት ለራሴ አሮጊት? ቤት ከማጣበብ እንጀራ ከመፍጀት አልፌ ምን ልጠቅማት? አልፈጭላት አልጋግርላት። አንድ ወለደችና ባል ልጁን መውደዱን እርግጠኛ ከሆነች በኋላ እችን አሮጊት ካላስወጣህልኝ ፍታኝ አለችው። እና አስወጣሁት? እኔ ወጣሁለት እንጂ ለምን ላስኮን ነው? የልጅ ፍቅር አይደል አገሬን ጎረቤቴን ጥዬ እንድኮበልል ያደረገኝ? እሱም የልጅ ፍቅር እናቱ እንዲያባርር ያደርገዋል አልኩና የገዛ እናቱ ኃጢአት ኮነኔ ከመሆን ብዬ ወጥቼ ጠፋሁበት። ልጃቸውን ሞት እንዳይበላው ከሀገራቸው ከወንዛቸው ኮበለሉ። ገሃነም እንዳይበላው ደግሞ ከልጃቸው ከራሱ ኮበለሉ። እውነትም የእናት ፍቅር ብለው አሰቧት ወንዳፍራሽ። ታዲያ ፈጣሪ ጥሎ አልጣለኝም አሉ አሮጊቷ። እሷ መሰላት እንጂ እኔስ ይኸው የእሱን ፀሐይ ሞቃለሁ፣ ይኸው ከሰው ጋር እጫወታለሁ። ዝም ብለው ጥቂት ጊዜ አለፈ። አቶ ወንዳፍራሽ በዝግታ ድምፅ ኤሊን ድንጋይ ያለበስክ አሉ። ከዚያ ምን ነበረ? ዕውር አሞራ መጋቢ፣ እንኮይን በገደል የተከልክ ደመናን እንደ ጥጥ ሰብሳቢ ረሳኸኝ ወይ እለዋለሁ። አቤቱታ በዛበት፣ የሚጠራው የሚለምነው በዛ። ምን ያህርግ ብለህ ነው? ስንቱን ይስማ። ግን ይቆይናለሁ ይለኛል፣ አይዞሽ ይለኛል። ረስቶ አይረሳኝም። እንደዚህ እንዳሁኑ ይሰጠኛል። በአንተ እጅ ሆነ እንጂ ሰጪው እሱ ራሱ ነው። ማደሪያም ሰጥቶኛል። አንድ አረብ አለ እርጅናዬንና የሰው አገር ሰው መሆኔን አይቶ መጠጊያ ሰጥቶኛል። የሰፈሩ ሴቶች ደግሞ ቡና ያጠጡኛል፣ የሚቀመስ ይሰጡኛል። እሱ ይመስገን የጎደለኝ የለም። መሪ እንኳን ሳይቀር ሰጥቶኛል። እዚህ ሰፈር ተረኛ የሆኑ 2 ፖሊሶች አሉ። ጧት ወደዚህ ወደ ልመናዬ ቦታ መርተው ያመጡኛል፣ ሲመሽ ማደሪያዬ መርተው ይወስዱኛል። እሱ አልተወኝም። ይኸውልህ እንዲያው አንዳንዴ ብቸኝነት ሲሰማኝ ያነጋግረዋለሁ እንጂ በደንብ ይጦረኛል። ምስጋና ይግባው። ዛሬ ደግሞ ከሰው ጋር መጫወት እንዳማረኝ አይቶ ይኸው አንተን ላከልኝ። እንደዚህ ነው እሱ ነገር። አቶ ወንዳፍራሽ ከአሮጊቷ ጋር ሲጫወቱ አርፍደው ወደ ቤታቸው ሲያዘግሙ አንድ መልስ የሌለው ጥያቄ እየተመላለሰ መጣባቸው። አሮጊቷን ዛሬ ጧት ሊያገኙ የአሮጊቷን ድምፅ በትላንት ማታ ህልም መስማታቸው ምን ማለት ይሆን?